እኔ የምለው ግን ማለት ነው አንዳንዶቻችሁ ምንድነው ችግራችሁ? ስልኩን አንሱትና ደውልላት ቁጭ ብላችሁ like 3 ወር ቴክስት የምታደርጉት ምን አስባችሁ ነው? Human beings were not meant to text. We were not designed to have relationship. ስልክ ላይ ቁጭ ብላችሁ በቴክስት ስክሪን ያለች ሴን እየተደራረጋችሁ ላይ ቴክስት እንድታደርጉ ብትችሉ ደውሉ፣ ቪዲዮ ኮል አድርጉት፣ ኤስኬሌት አድርጋችሁ ከዛ በኋላ go out on a date or ፊት ለፊት ተገናኙ። በተለይ አንተኛው ደግሞ ወንድ ኮንክ ደግሞ እሷ like ቴክስት አድርጋ like ዴቱን ሴት አፕ እስክታደርግ የምትጠብቀው ምን ሆነ ነው? just put the phone down አስቀምጠው go out. She's waiting እሷ አይጠይቀኝ እንዲመሽ ነው like date set up አድርጎ እንገናኝ የሚለውን አንብላ እየጠበቀች ነው። put the goddamn phone down. You know, የሆነ ዴት የሆነ ቦታ ምረጥ ምናምን ደና ነገር ካጣ ችግር የለም like go out walk አድርጉ እርጥብ እየበላችሁ ምናምን ነገር but the main point is just go out and meet her. The whole idea is to get to know the person and form a connection. አይደለ? connection የሚፈጠረው ቴክስት በማውራት አይደለም። አንደኛ ቴክስት ላይ it's sort of like የሆነ acrobatics ትሰራለች እዛ ጋር በቃ አሁን ደግሞ ChatGPT ምናምንም መጥቷል AI ምናምንም አለ እዛ like ቴክስት ላይ በጣም የሚያስቅ ሰው ሆኖ in person ስታገኙት ምንም ላያስቃችሁ የሆነ like እንጨት የሚል ሰው ሊሆን ይችላል አንድ በሉ ከዛ በኋላ ደግሞ በጣም ብዙ ችግሮች አሉ እንደዚህ አይነት ሰው ነኝ ብሎ ያልሆነውን ሰውም ሆኖ ሊገኝ ይችላል ሶስተኛ ደግሞ ኮኔክሽን ፎርም ማድረግ ከዛ ሰው ጋር በጣም ከባድ ነው አራተኛ ደግሞ በጣም ያራዝመዋል የምትገናኙበትን ጊዜ ማለት ነው ስለዚህ ቴክስትን መጠቀም ያለባችሁ ከፍ አድርጋችሁት ወደ ስልክ ትራንዚሽን ለማድረግ ነው ቴክስት አውሩ ከዛ ቀስ ብላችሁ ወደ ስልክ ትራንዚሽን አድርጉት ስልክ አውሩና 1 2 3 ጊዜ ከዛ በኋላ ሴት አፕ ዘ ሚቲንግ ኦር እሱ የማይቻል ከሆነ ወደ ቪዲዮ ኮል ለውጡትና እየተያያችሁ ማውራት ልመዱ that way it removes a lot of hardships ታይምን በጣም ብዙ ሰዓት ለእናንተ ሴቭ ያደርግላችኋል ቁጭ ብላችሁ አመት ቴክስት ከምትደራረጉ አንድ ጊዜ ተያይታችሁ ተወሩ ነው ይሄ ሰውዬ አይሆንም ኦር እቺ ልጅ ለኔ አትሆንም ኦር እቺ ሴትዮ ለኔ አትሆንም ብላችሁ ላሽ እጥፍ ትላላችሁ ማለት ነው have a wonderful day አታበሳጩ ስነ ስርዓት